ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። የጽናት ፍቅር አሸንፎ ቤትዬ እብደት ላይ ነው ያለችው። እንግዲህ ያሳዝናል። ጽናት በጣም አዝናለች። ምክንያቱም ፍቅሯን ብታስመልስም ኪራ የሷ ቢሆንም ነገር ግን ቤቲ በዚህ ልክ ማበዷ እንዲሁም ደግሞ እንደዚህ መሆኗ ምክንያቱ ኪራ ስለሆነ እንግዲህ ብዙም ደስተኛ አልሆነችም። እንግዲህ ለቀለበቱ የታሰበው ለቤቲ የነበረው ቀለበት ቀርቶ ቀለበት ሳይሆን ያቀደችው እቅዷ ከሸፈባት። ስለዚህ ሁሉ ነገሩ እንዳያችሁት ሚሞሪውም ጠፍቶ ነበረ ምናምን ነገር እና ምንም አይነት ነገር አልነበረም። እሱን ኮንትሮል የሚያደርግ እንደፈለገችው እንዲያደርግላት ውደደኝ ሊሆን ይችላል፣ አግባኝም ሊሆን ይችላል። የጽናት ቪዲዮዎች ወይም ደግሞ ፎቶዎች ጠፍተውባታል። ደግሞ የሆነው አንድነት ልብስ በምታጥብበት ሰዓትና ጊዜ ያገኘችው ፍላሽ ነበረ። ፍላሹም እንግዲህ አውቃ ከውሃው ጋር እንደደፋችውና እንደጠፋ ነው እንግዲህ የምትናገረው። ነገር ግን እሷ ጥለውና ደፍተው ሳይሆን በቃ ከህሌናዋ ለመጥራትና ልጇን እየተሳደበችባት እንዲሁም ደግሞ የጽናትን ልጅ የገደለች ለእኔ ልጅ አትመለስም በማለት ነበረ ይሄን ሀሳቧን እንግዲህ የእሷን ፍላሽ ሰርቃ ለኪራ መስጠት የፈለገችው ማለት ነው። ኪራ መናገሩን የመረጠችው ምክንያቱም በዚያ አያያዟ ቤቲ በጣም ነው የምታስፈራራት ማለት ነው። በቢላ ይዛ አንገቷ ስር ራሱ አርድሻለሁ በማለት ልጅሽን አፈነዳዋለሁ እንደማለት በቃ ብቻ አንዲት እናት በልጇ ሲመጡባት ምንም ነገር እንደምታረግ ሁሉ እሷም ኒሞሪዋ እንደጠፋ አስመስላ እንግዲህ ኒሞሪዋን ይዛባታለች ማለት ነው። ኒሞሪ ይዛ ለኪራ ለመስጠት የፈለገችው አንድነት ከአይምሮዋ ከህሌናዋ ጥፋተኛ መሆኗን አውቃ እንዲሁም ደግሞ ልጇ አደጋ ላይ እንደሆነ ስለምታውቅ ነው። እንዲሁም ለኪራ ከነገረችው በኋላ እሷ እዚህ ቤት የመጣችው በደላለውና በቤቲ ምክንያት እንደሆነ እንዲሁም ደግሞ ብር እንደሰጠቻት እንዲሁም ከዚህ በፊት ብር እየሰጠቻት ስታልፍ ስታገድም የኔ ቢጤ በነበረችበት ሰዓት እንደተዋወቀቻትና ያው ታሪኳን ዝብርቅርቅ አድርጋ እንደነገረቻት አዝናላት ልጅ አላት ሰው ስለሆነች ለመበቀል እንደመጣች ስታየው የተገላቢጦሽ ታሪክ እንደሆነና በጣም እንዳዘነች የኪራንና የጽናትን ላይፍ በማበላሸቷ በጣም እንደተጸጸተችና በጣም እንዳዘነች ትነግረዋለች። ኪራን በጣም ተናዶ ነበረ። በጥፊም ተናገሪ ምንድነው የተፈጠረው እያለ ሲጠይቃት ነበረ። እሷም ሳታምታታ በቃ ምን ይፈጠራል በማለት እውነቱን ሁሉ ነግረዋለች ማለት ነው። እውነቱን ከነገረችው በኋላ ነው ጽናትን እያመነጨቀ እንዲሁም ደግሞ ቤቲን የልብ ልብ እንዲሁም ደግሞ አፍቅሮኛል፣ ፍቅሩ ተመልሷል፣ በፊት የሚወደኝ ኪራ ዛሬ የሚወደኛል በማለት ሀሳቡን ጥላ እንደፈለገች ስትሆን የነበረው እንጂ ቤቲ ይሄ ነገር ፈጽሞ ይከሰታል ብላ አላሰበችም ነበረ። እንዲሁም ለጽናት ነበረ እያዘነች ነበረችው። አስበሽዋል? አለመመረጥ አለመፈለግ እንዴት እንደሚደብር እያለቻት ነበር። ጽናት ቁጭ ብላ ደረጃ ላይ አባቷን እያወራች ነበረ። እንደናፈቃት እንዲሁም ደግሞ እንደተከፋች እንዲሁም የሰው ሀገር ሰው ስለሆነች ምንም አታውቅም ብለው ሰዎች ሁሉ እሷን እያስከፏት እየበደሏት እንደሆነ ለአባቷ እየነገረችው ነበረ። ቀለበት ፍለጋ ሰርፕራይዙን ፍለጋ ቤቲ የመጣችው ተነስተሰላትን ጉዷን ያላወቀችው ቤቲ በአማረው ሳሎን ላይ ስትንፈላሰስ ነበረ። ነገር ግን ኪራ ከጎኗ አስቀምጦ ቀለበት እንደሚያደርግላት እንዲሁም ደግሞ ለዘመናት ስናፍቀው የነበረው ፍቅሬ እንዲሁም ደግሞ ፍቅሬ ታድሷል እያለ ነበረ። ሁልጊዜ የሆነ ነገር ስትናገር ስታረግ በጣም ትሳሳታለች። በጣም ራስ ወዳድ ናት። ለሰዎቹ ደቂቃም አታስብም። እንዲህ የምትጎዳቸው እንዲህ የምታሰቃያቸው ሰዎች አንድ ቀን እሷን ሊጎዷት እንደሚችሉ ፈጽሞ አታውቅም። ለዛም ነው አንድነት እሷን ለመጉዳት ወይም ደግሞ የጽናትንና የኪራን ፍቅር ለማዳን ስትል ይህንን ነገር የወሰነችው። ይሁን እንጂ ቀለበቱ የእሷ እንዳልሆነ ሲነገራት ወይም ደግሞ ማንነቷ አንድነትን እዚህ ቤት እንዳመጣቻት የተለያዩ ነገሮችን በእሷ ትዕዛዝ እንደቀረጸች ስትሰማ በጣም ነው ያበደችው ቤቲ።
የድሮዋ ቤቲ አይደለችም። ዛሬ በጣም ተቀይራለች። የተቀየረችበት ምክንያት ውሸት ይሁን እውነት ይሁን እብደት ይሁን በማናውቀው መልኩ ነው። እንዴት እኔ ምን ጎሎኝ ነው? ከኔ ምን አንሶ ነው ሁላችሁም የምትጠሉኝ? ምንስ አርጌ ነው? እኔ ከምሩ በምን አንሳለሁ ትላለች። እነሱ ግን ስብዕናሽ፣ ራስ ወዳድነትሽ ብዙ ነገር አለ አንቺን የማያስወድድ ይሏታል። ከዚህ ሁሉ ሰው መሀል እሷ ብቸኛ ናት። ማንም አይዞሽ የሚላት የለም። እንዲሁም ደግሞ ጽናት በጣም ነበር እየመታቻት የነበረው። ይሁን እንጂ ጽናትም ብዙ ነገር አሳጥታታለች። ልጇን፣ ክብሯን፣ የተለያየ ነገር። እኔ ይሁን ብዬ ለጽናት ላግዝ እንጂ ጽናትዬም ጥፋት አለባት እላለሁ። ምክንያቱም እሷ እዛ ባትሆን ኪራም ያን ባልተሳሳተ፣ እንዲሁም ደግሞ የቤቲና የኪራ ፍቅር እንዲህ ባልደፈረሰ ነበር። ነገር ግን ይሁንና ቤቲን ኪራ የማያገባበት ምክንያት ድሮም ተናግሮታል። እሷን ካገባው ቀን በቀን ጭቅጭቅ፣ ቀን ሌሊት ጭቅጭቅ ነው የሚሆንብኝ። ስለዚህ እኔ እሷን ማግባት አልችልም ነበር ያለው። ናሆሚ ፊት ነበር እንደዛ ያለው። ናሆሚም እባክህችን ልጅ በጊዜ ሸኛተኝ፣ እንደማትፈልጋት እንደማትወዳት ፍቅርህ እንዳለቀ በጊዜ ንገራት ቢለውም እሱ ግን ትጎዳለች በማለት ነበረ ጊዜውን ያስረዘመው። ይሁን እንጂ መጎዳቱ አይቀርምና አሁን ያለችበት ደረጃ በፊት ነግሯት ቢሆን እዚያ አደርስም ነበረ። አሁን ቤቲ በጣም የተለየ ሴት ሆናለች። የእውነቷን ይሁን ወይም ደግሞ ድራማ እየሰራች ስለዚህ እንደ ብደትም እንደ ብድም እንደ ሳቅም አላደለ ሐዘንም ደስታንም አንድ ላይ አድርጎ በማሳለፍ እሷ እንደዛ ነው የሆነችው። አትስቅ ነገር አሟታል፣ አታብድ ነገር አበደች መባልን አትፈልግም። መጣ ግን የኪራ ፍቅር እንደወጣላትና ለመበቀል እንደመጣች ነበረ የተናገረችው። ናሆሜ የዛኔ መሬት ላይ ረግጦ የደበደባትን ልትበቀል፣ እንዲሁም ደግሞ ኪራሄን 5 ዓመት ሙሉ በእድሜዋ ስለተጫወተ ልትበቀለው እንደመጣች ነበር የምታስበው። እንዲሁም ደግሞ እኛ ያሰብነው ነገር ግን እሷ ግን የድሮ ፍቅሯ አገርሽቶባታል። ይህን ሁኔታዋን አይተው ሁላቸውም የቤቱ አባላት በጣም አዝነዋለኝ። እንዲሁም እንደዚህ መሆኗ ምክንያቱ ኪራ ነው። ስለዚህ ኪራ የጥፋተኝነት ስሜት ይሰማው ይሆን? በጣም አዝኖ ነበር። ከኪራ ውጪ ሁላቸውም እሷን ተከትለዋት ነበር የሄዱት። እዚህ ቤት አልወጣም፣ መውጣት አልፈልግም፣ ኪራ ይወደኛል፣ እኔም እንደዛው፣ እሱ እዚህ ትቀመጥ ብሏለኝ እያለች ነበር የምትናገረው። ነገር ግን ድራማ ነው ብላለች። ሩዬ ድራማሽን አትስሪ እባክሽ ውጪ ከዚህ ቤት ብላታለች። ነገር ግን የዛሬው ድራማ አይመስልም፣ እውነት ይመስላለኝ እብደቷ፣ ተስፋ መቁረጧ። ምክንያቱም አንዱን ስትጀምረው አንዱ ስታረገው አንዱ እየከሸፈባት ስለሆነ ዛሬ ግን እውነት ያበደች ነው የሚመስለው። ይሁን እንጂ ኪራ ጽናትን አልጠላትም፣ ጽናትንም የመጥላት ባህሪ የለውም። ነገር ግን ኪራ ጽናትን ካልጠላት የሚናገራት ነገር ግን በጣም ነበር የሚደብረው። አላደለ ሁል ቀን አንድ አይነት ንግግር፣ ድሮ የሚናገራትን አሁን የሚናገራት ነበር። ጽናት ግን ይቅርታ ታደርግለታለች ለተናገራት ንግግር። ሰራተኛ ስትባሉ ተደረባችሁ መታችሁ ምናምን ብሏት ነበረ። እሷም እባክህ ውሸትም ቢሆን እንደዚህ አይነት ነገር ለቀልድ ማትናገረኝ ብለው ነበር። እሷም ዛኔ ጽናት ቁጭ በይ የምናገረው ነገር አለኝ፣ እንዲሁም ደግሞ ይህን ሁሉ የሚያደርገው እሷን ለማዳን እንደሆነ ሲነግራት ግን አንደኛ ጥያቄዋ ያን ሁሉ መጥፎ ነገር ስትናገረኝ የነበረው ለዚህ ለውሸት ነው እንዴ ብላለች። ድና የተከበራችሁ ቤተሰቦቼ ለዛሬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። የቤቲ የብደትም በጊዜ ለቋት ለማየት ያብቃን። ባይ ባይ።